ምቹ ብቻ ደራሽ ነው። በአጠቃላይ ባለኝ የስራ ሂደት ውስጥ ክፍተቶቼ ስራዬ እንዳይቆም እንዳይጓደልብኝ አርጎልኛል በጣም በተደጋጋሚ። ስሜ አይመት አብርሃም ይባላል። የምኖርበት ከተማ ድሬዳዋ ነው፣ ቀበሌ 03። አሁን በከተማ ግብርና ላይ ተሰማርቼ እገኛለሁ። ያለኝን ገንዘብ የተወሰነችዋን አስይዤ ቀጥታ ወደ ምቹ ነው የገባሁት፣ የዳቦ ማሽን ለመግዛት ማለት ነው። ዳቦ ማሽኑን ገዝቼ ስራ እንደጀመርኩኝ በአጋጣሚ እንትኑ ፍላክቹዌት ያደርግ ነበር ዱቄቱ። ስለዚህ ኢሚዲየትሊ ዳቦ ስራ ላይ መሆኔን አሳውቄ ለነሱ ንግድ ፈቃዴን አስይዤ ምቹን በቀጥታ ያገኘሁት እንደውም በዳቦ ቤቱ ስራ ላይ ሆኜ ነው። ምቹ አሁን ከኋላም ከበፊትም በመጣውበት መንገድ እንደነገርኩ ክፍተት ሲኖርበት የትኛውንም ክፍተትን ወዲያው ተዘጋበታል። ከዶሮቹ ጋር ደግሞ መኖ ሊያጥብ ይችላል። መኖ አጥሯል። ሰራተኛ አለ የሚያግዝ። ውሃ አንዳንድ ጊዜ የማናገኝበት ጊዜ አለ፣ ከሩቅ የምናመጣበት ኢመርጀንሲ የሆኑ ነገሮችን እሸፍንበታለሁ በቀላሉ ሳልቸገር። ምቹ ብቻ ደራሽ ነው። በአጠቃላይ ባለኝ የስራ ሂደት ውስጥ ክፍተቶቼ ስራዬ እንዳይቆም እንዳይጓደልብኝ አርጎልኛል በጣም በተደጋጋሚ። ይሆናል ብዬ አላሰብኩም ነበር፣ ግን ምናልባት የብሩ መጠን መጀመሪያ ስነሳ አነስተኛ ስለነበረ ሁሌም ያቺ ብር ነበር ትመስለኝ የነበረው። የሆነ ሰዓት ላይ ግን ከፍ ሲል መያዣ የሚጠይቁ ይመስለው ነበር፣ በተለይ አንድ አመት ሲያልፈው እና ብሩ ከፍ እያለ ሲመጣ እንደዛ ፈርቼ ነበር እኔ ራሴ። በቃ አንደኛ ትረስት በማድረግ ነው። ያንን ያክል ብር የትም ሄደን አናገኝም። 60 ሺህ ብር 50 ሺህ ብር በደቂቃ ውስጥ ወጣ የትም አታገኝም። በአንድ ወር ጊዜ ዛሬ ፕሮፖዝ ብታደርግ በ30ኛው ቀን ያን ብር ማግኘት አትችልም። ያለ ኮላተራል የሚለው ነገር ከምንም በላይ በቃ ለሚሰራ ሰው በጣም ትልቅ አድቫንቴጅ እና ትልቅ ተጠቃሚ ነው። ማንም ሰው የትኛውን ቦታ ላይ እንደ አይነት ነገር የለም፣ አላጋጠመኝም። አሁን ባንክ የራስን ብር ለማውጣት እንኳን በኔትወርክ በምናም ተብሎ ተጨናንቀ ጥላ የምትሄድበት አጋጣሚ ሁሉ አለ። ግን ይሄንን ነገር ስትለምደውና ከዚህ ከስራ ጋር ስታያይዘው እየተጓዝከ ራሱ ሌላ ቦታ ላይ ቤትህም ሳትሆን አሁን ሰው ብዙ ጊዜ ትራቭል ያደርጋል፣ የሆነ ሀገር ላይ ሄዳል። የመክፈያ ቀኑን እዛው ጋር አስቦ ነገ ደግሞ የሚያደርገውን ፕላን ያደረገውን ነገር እየተጓዝክ ራሱ ምትጠቀምበት። ስለዚህ ከምንም በላይ የተሳለጠና ዘመናዊነትን የሚያስተምር ለሌሎችም ጥሩ ተሞክሮ መሆን የሚችል ነው የምቹ በአፕሊኬሽን መሰራት። ብዙ ጥሩ ነገሮችን እኔ እንጃ እኔ ለኔ በጣም ተመችቶኛል። ምቹ እንደ ስሙ ምቹ ነው የሚለው ነው እኔም ሁሌም በውስጤ የምምለው። በቃ ምቹ ነው ለሰዎች ብዙ የተለያየ ችግር የሚገጥማቸው አሉ፣ ራሴንም ጨምሮ። እንደዚህ ሬዲ ሆኖ በምትፈልገው ሰዓት ብድግ አድርገህ እንደ ራስህ ጓዳ የምታነሳበት ቦታ ነው።